ሕይወትን በልበ ሙሉነትና በበላይነት ለመምራት የሚረዱ 10 ጠንካራ ሕግጋቶች። አንደኛ፣ የትኛውም ክፍል ስትገባ ቦታው ሙሉ በሙሉ ያንተ እንደሆነና ሁሉንም ነገር እንደምትቆጣጠር አድርገህ ግባ። ሁለተኛ፣ ለማንም ቢሆን በፍጹም አታሸርግድ ወይም ተለማማጭ አትሁን። ይልቅስ የአቋም ሰውነትህን አሳይና አሸንፋቸው። ሦስተኛ፣ መናገር ባለብህ ጊዜ ብቻ ተናገር። ስትናገር ደግሞ እያንዳንዱ ቃላትህ ክብደት ኖሮት ሁሉም ሰው ጆሮውን ላንተ እንዲሰጥ አድርገህ ተናገር። አራተኛ፣ ስሜቶችህን እንደ ብርቅ ንብረት ቆልፈህ ያዝ። ላብህን፣ ጭንቀትህን ወይም የትኛውንም አይነት የድካም ስሜትህን ፈጽሞ ማንም እንዲያይብህ አትፍቀድ። አምስተኛ፣ የሕይወትን ጨዋታ በብልጠት ተጫወት። ነገር ግን አንተ ተጫዋች መሆንንና ስልት እየተጠቀምክ እንደሆነ ማንም ፈጽሞ እንዳያውቅ አድርግ። ስድስተኛ፣ ሁልጊዜ ሰዎች ስለ አንተ እንዲገምቱና እንዲጓጉ አድርጋቸው። የበለጠ እንዲፈልጉህና እንዲጠሙ በቂ የሆነ ነገር ስጣቸው። ነገር ግን ሁሉንም ነገር አግኝተው እንዲረኩና እንዲተው ፈጽሞ አትፍቀድላቸው። ሰባተኛ፣ ሁለተኛ ዕድል ስጥ። አንተ ይቅር ባይ መሆንህን አሳይ። ይህንንም ሲረዱ የበለጠ ያከብሩሃል። ስምንተኛ፣ ሊቋቋሙት የማይችሉት ሚስጥራዊና ማራኪ ማዕበል እንደሆንክ የሄድክበት ሁሉ የማይረሳ የግርማ ሞገስ ፈለግ ጥለህ እለፍ። ዘጠነኛ፣ የወደፊት ዕቅዶችህንና የምትወስዳቸውን እርምጃዎች በሙሉ ለራስህ ብቻ ተናገር። ስኬትህን ለሚሹ ብቻ ይህ ማንነትህ ማረጋገጫና ማስረጃ ይሆናቸዋል። አስረኛ፣ ሁሉም ሰው እኔ እርሱን ብሆን ብሎ የሚመኘው ነገር ግን ማንም ሊያገኘውና ሊደርስበት የማይችለውን ያንን ብርቅዬና ተፈላጊ ሰው ሁን። ጎተሌ በቡርጂ ብሔረሰብ የሴቶች የደቦ ሥራ። አንዲት እማወራ በወር የማትጨርሰውን ዓለም በጎተሌ በአንድ ቀን እንጨርሳለን። የቡርጂ ብሔረሰብ ሴቶች። ቲክፋህ ኢትዮጵያ ከቡርጂ እንደዘገበው ጎተሌ በቡርጂ ብሔረሰብ ዘንድ ትልቅ ትርጉም የሚሰጠው ሰዎች በጋራ በመሆን የአንድን ግለሰብ የሥራ ጫና ያለምንም ክፍያ በነፃ የሚጋሩበት ባህላዊ የመረዳዳት ሥርዓት ነው። በብሔራዊ የሴቶች ጎተሌ ደግሞ ሴቶች በቡድን በመሆን በተለይም ለአርሶ አደሩ እጅግ ፈታኝ የሆነውን የአረም ሥራ በልዩ ልዩ ባህላዊ ዜማዎችና መሞጋገሶች የሚከውኑበት ድንቅ የሥራ እሴት ነው። የሴቶች ጎተሌ አባላት በተቀራራቢ የዕድሜ ክልል ውስጥ ያሉ የአንድ መንደር ሴቶች ናቸው። እኚህ ሴቶች አለአንዳች መስፈርት አዝመራ በአረም መወረድ ሲጀምር በመሰባሰብ ይመካከራሉ። ከ6 እስከ 15 ሴቶች በአንድ ቡድን የሚካተቱ ሲሆን በተፈጥሯዊ ሁኔታም ሆነ በሌሎች ምክንያቶች የአቅም ውስንነት ያላቸው ከብርቶቹ ጋር እየተሰባጠሩ በየዓመቱ የሚቀያየር የቡድን መጠሪያ ስያሜ ያወጣሉ። በማስከተልም የቡድን መሪ ላላንዶና ቃል አቀባይ ሐወይሴ በመምረጥ አስቀድመው እንደ ማሟሟቂያ የአቅመ ደካማ አዛውንቶችና የመበለቶችን ማሳ ያለምንም ክፍያ በነፃ ያርማሉ። ቀጥሎም የቡድኑ የጎተሌው አባላት ቤተሰቦችን ማሳ በፍላጎት አሊያም በዕጣ በየተራ የማረም ሥራ ይሰራሉ። የቡድን መሪዋ ላላንዶዋ ከቡድኑ አባላት ቀልጣፋና ተናጋሪ ስትሆን ልክ እንደ ቃሉ ትርጉም ላላንዶ ወይም አነፍናፊ በማነፍነፍ የሥራ ጥራት፣ ቅደም ተከተልና አጠቃላይ ሂደቱን የመምራት ሥራ ትሰራለች። ባለማሳው ወገን ምግብና መጠጥ በሰዓቱ እንዲያቀርቡም ታስደርጋለች። ሐወይሴ ወይንም ቃል አቀባዩ ደግሞ አባላቱን ገና በማለዳ በልዩ የኮድ ጥሪ ለሥራ የማሰባሰብና የሰዓት ቁጥጥሩን እንዲሁም ቡድኑን የማጫወት የማሳሳቅ ሥራን ታከናውናለች። ልዩ ልዩ አነቃቂ ዜማዎችንም በመጫወት ጠንካሮቿን በማሞገስና ደከም ያሉትን በመውቀስ እንዲበረቱ የሚያደርጉ ባለሙያዎችን የመጋበዝ ሥራም ትከውናለች። የቡድኑ አባላት የሚገናኙት ገና በማለዳ ሐወይሴዋ ማዕከል በሆነ ቦታ ላይ በመሆን የቡድኑ አባላት ብቻ የሚያውቁት ኮድ ድምጿን ከፍ አድርጋ ትጣራለች። አባላቱም ወዲያውኑ ይሰባሰቡና በየዓመቱ በወጣላቸው መጠሪያ ስያሜ እያዜሙ ወደ ማሳ ያቀናሉ።
የቡድኑ ስያሜ በአካባቢው በዓመቱ ከተስተዋሉ በጎ ክስተቶች፣ የብሔረሰቡ የሥራ ወቅት ስያሜዎችና አንዳንዴም በመሪዋ ስም ሊሰየም የሚችል ሲሆን በየዓመቱ የሚቀያየረውም ሁኔታዎች ስለሚቀያየሩ ነው። ቡድኑ የአረም ወቅት እስኪጠናቀቅ የሚቀጥል ሲሆን በዚያው መጠሪያ ዳግም ባጨዳና ምርት የመሰብሰብ ወቅት ያገኛል። ቲክቫህ ኢትዮጵያ በአካባቢው ተገኝቶ ይህን መረጃ ባዘጋጀበት ወቅት ላንቴና ጦለንዴ የተሰኙ ሁለት የሴቶች ጎተሌ ቡድኖችን የተመለከተ ሲሆን ትርጉማቸውም ልማትና ኮከብ የሚል እንደሆነ ከአባላቱ ተረድቷል። ቲክቫህ ኢትዮጵያ ይህንን ጠንካራ የመረዳዳት እሴት በተመለከተበት በወቅቱ ካነጋገራቸው የቡድኑ አባላት እንደተረዳው አንዲት እማወራ ብቻዋን ብትሆን በወራት ልትጨርሰው የማትችለውን አረም በአንድ ቀን እንደሚጨርሱና ሴት በዛ ጎመን ጠነዛ የሚለው አባባል ፍጹም ስህተት እንደሆነ በአደባባይ የሚታይበት የደቦ ሥራ ጎተሌ መሆኑን ለመረዳት ችያለሁ ብሏል። በውቅያኖስ ውስጥ ጠፍቶ የነበረ ከተማ ተገኘ። ተመራማሪዎች የሰውን ልጅ መገኛ ታሪክ እንደገና ሊጽፍ ይችላል ሲሉ የጠቀሱት ከተማ በኢንዶኔዥያ ወደብ አካባቢ ተቀብሮ እንደሚገኝ እየተናገሩ ነው። ተመራማሪዎቹ ይህን ያሉት የሰው ልጅ አያት ነው የሚባልለት የሆሞ ኤሬክተስ የራስ ቅል ከ140 ሺህ ዓመታት በኋላ ከተቀበረበት የማዱራና ጃቫ ደሴቶች መሃል መገኘቱን ተከትሎ ነው። ከዛሬ 14000 እስከ 7000 ዓመት ባለው ጊዜ ውስጥ በቀለጠው የበረዶ ግግር ምክንያት የባህር ጠለል ከፍታ በ120 ሜትሮች የጨመረ ሲሆን እንደ ሰንላንድ ያሉ ዝቅተኛ ቦታዎች በውሃ ሳይዋጡ እንዳልቀሩ ነው የተገለጸው። አሁን ከተገኘው የራስ ቅል ጎን ለጎን ሌሎች 36 አይነት ዝርያ ያላቸው ወደ 6000 የሚሆኑ የእንስሳት ቅሪተ አካል የተገኙ ሲሆን እንደ ዝሆን፣ ጎሽና የኮሞዶ ድራጎን ከተገኙት መሃል ናቸው ተብሏል። ይሄ ግኝት ታዲያ የጥንት የሰው ልጅ አኗኗርን በተወሰነ መልኩ የሚገልጽ ሲሆን ስለጠፋው ሰንላንድ የተባለ ቦታ ፍንጭ የሚሰጥ ይሆናል ብለዋል ተመራማሪዎቹ። ምንም እንኳ ቅሪተ አካሎቹ በ2011 የተገኙ ቢሆንም ምን ያህል ዕድሜ እንዳስቆጠሩ ግን ከሰሞኑ ነው ሳይንቲስቶች የደረሱበት ሲል ዴይሊ ሜል ዘገባውን ያወጣው። እኛም ይሄ ቀደም ሉሲንና አርዲን ከኛ ለመንጠቅ ነው ብለን በወሬ እንዲያልፈን ተመኝተናል። ውድ አድማጭ ተመልካቾቻችን የዛሬውን የቤታችንን ቅምሻ በዚያ በቃን። ገጻችንን ሰብስክራይብ አድርገው የደወል ምልክቱን በመጫን የቤታችን ሚዲያ ቤተሰብ ይሁኑ። ቸር ያክርመን።